ሌላኛው የእግዚአብሔር ፍቅር ራሱን በመስጠት የሚገለጥ ነው። የእግዚአብሔር ፍቅር ከሌሎች የሚለየው ራሱን በመስጠት የሚገለጥ የፍቅር አይነት ነው። መጽሐፍ ሲናገር እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንደዚህ ይላል፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። የጌታ የኢየሱስ ክርስቶስ ፍቅር ከሌሎች ፍቅር ልዩ የሚያደርገው ራሱን መስጠት ነው። እዚህ ቦታ ላይ ኢየሱስ ክርስቶስ የፍቅርን ስታንዳርድ እያሳየ ነው። የፍቅርን አማውንት፣ የመጨረሻ የፍቅር አማውንት ራስን መስጠት ነው። የክርስቶስ ኢየሱስ የፍቅር ባህሪው ከሌሎች የፍቅር ባህሪያት የሚለየው ለአፍቃሪው ራሱን የሚሰጥ ነው። ክርስቶስ ራሱ እኛን እንደሚወደን ያሳየን ራሱን ሳክሪፋይ በማድረግ ነው። ሳክሪፋይ ማድረጉን ባይዘዌ በመስቀል ብቻ የጀመረ አይደለም። እሱ በእግዚአብሔር መልክ ሲኖር ሳለ ያ የእግዚአብሔራዊ መልኩን፣ አምላክነቱን፣ ማንነቱን ትቶ ስለኛ ኃጢአትና ስለኛ በደል ብሎ ከዩኒቨርስ ውጭ የሚኖሩ አምላክ ወደ ፍጥረት መጥቶ ከጊዜ ውጭ የሚኖረው አምላክ ወደ ጊዜ መጥቶ እሱ ብቻ ሳይሆን ሰው ሆኖ ሰው ብቻ ሳይሆን ከሰውም የተናቀ እንደ ወንጀለኛ ተቆጥሮ እሱ ብቻ ሳይሆን ደግሞ የስቅላት ፍርድ የተፈረደበት ሆኖ እሱ ብቻ ሳይሆን የመጨረሻው የሞት ፍርድን የሚቀበል ሆኖ ራሱን ጌታ ኢየሱስ አዋርዷል። ራሱን በመስጠት ጌታ ኢየሱስ ፍቅሩን አሳይቷል። ከሌሎች ፍቅር የኢየሱስን ፍቅር የሚለየው ኢየሱስ ፍቅሩን ለሰው ልጅ ያሳየው ራሱን በመስጠት ነው። ራሱን በመስቀል ላይ በመስጠት ነው። በመስቀል ላይ በመሰቀል ነው። ራሱን በመስቀል ላይ በመሰዋት ነው ኢየሱስ የራሱን ፍቅር ያሳየው። ኢሳይያስ ላይ እንደዚህ ይላል አይደለ? እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። የጌታ የኢየሱስ ክርስቶስ የፍቅሩ መገለጫ ራሱን በመስጠት ነው። ኢየሱስ አፍቃሪዎችን እንደሚያፈቅራቸው እንደሚወዳቸው የገለጸው በወሬ ሳይሆን በንግግር ሳይሆን አይ ላቭ ዩ ምናምን ብሎ በሆነ ላቭ ኤክስፕሬስ በሚያደርግ ወይ ሳይሆን ራሱን በመስቀል ላይ በመሰዋት ጌታ ኢየሱስ ፍቅሩን አሳይቷል። የጌታ ኢየሱስ ክርስቶስ ፍቅር ከሌሎች ፍቅር የሚለየው የመጀመሪያው ራሱን የሚሰጥ ፍቅር ነው። ሰልፍ ሳክሪፋይንግ ነው። ራሱን በመስጠት የተገለጠ ፍቅር ነው።